ዛሬ የጓሮ አትክልቶቼን እያስጎበኘኋችሁ አንዳንድ ነገር ስለ አትክልት መትከል ልበላችሁ። እኔ በጣም ከምወደው አንድ ነገር ቤት ውስጥ አትክልት ተክሎ መንከባከብ፣ በተለይ ደግሞ የምንመገበውን ያለምንም ጤናችንን የማይጎዳ ጸረ አረም ጸረ ተባይ ሳንጠቀም በተፈጥሯዊ መንገድ ማብቀል ቀላል አይደለም። ብዙ ነገር ስለ ግብርናም ስለ ትዕግስትም ብዙ ነገር ስለ ህይወት ራሱ ብዙ ተምሬበታለሁኝና እኔ ብዙ ቦታ ላይ አይደለም የተከልኩት፣ እቃዎች ናቸው፣ ግማሾቹ ጀሪካን ምናምን ናቸውና ያው እናንተም ደግሞ እንድትበረታቱን አንዳንዴ ትልቅ ቦታ የለኝም ትልቅ ግቢ የለኝም ልትሉ ትችላላችሁ እና እኔ ሂደቱንም ነው የምወደው። ተተክሎ ምግቡን መብላት ብቻ ሳይሆን ራሱ ውሃ ማጠጣቱ፣ ሲያድጉ ከትንሽ ጨምሮ ማየቱ ያው ልክ ከእናትነት ጋር ስለሚገናኝ በጣም ነው የምወደው እና ያው ፊዚካል ጤናችንን ማለት የአካላዊ ጤናችንን ብቻ ሳይሆን መንፈሳችንን በጣም ስለሚያድስ በጣም ነው የምወደው እና እናንተም ትንሽም ነገር እንኳን ብትሆን ተክላችሁ ሞክሩት። ያለው ጥቅም በጣም ብዙ ነው።